take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ሰላም እንደምናላችሁልኝ ተወዳጆቹ በያላችሁበት የዓለም ክፍል ሁሉ ሰላማችሁ ብዝት ይበል ይላል ማን ዩናይትድ ኢንፎ። ስላገኘናችሁ በድጋሚ በጣም ደስ ብሎናል። ዛሬ የተገናኘነው በሩበን አሞሪም ፕሬስ ኮንፈረንስ ነው። መቼም ፕሬስ ኮንፈረንስ ላችሁ ለነገው የቼልሲ ጨዋታ ጋዜጣዊ መግለጫ እንደሰጠ ታስቡ ትችላላችሁ። እኔም በጣም ሰርፕራይዝ ነው የሆንኩት። ሩበን አሞሪም ለነገው የቼልሲ ጨዋታ ምንም አይነት ፕሬስ ኮንፈረንስ አልሰጠም። ለሮቡ የዩሮፓ ሊግ ፋይናል ነው ፕሬስ ኮንፈረንስ ሰጥ። አንድ ሳምንት ቀድሞ ለምን ጋዜጣዊ መግለጫ መስጠት እንደፈለገ አልገባኝም። ለመጀመሪያ ጊዜ ነው እንደዚህ ነገር ስመለከት ማለት ነው። አንድ ሳምንት ቀድሞ ጋዜጣዊ መግለጫ መስጠት የተፈለገ ማለት ነው። ከጋዜጠኞች ጋር ከተገናኙ አይቀር በአውሮፓ ጉዳዮች ነው ብሎ ያሰበ ይመስለኛል። ከአውሮፓ ጋዜጠኞች ጋር ነው፣ ከፕሪሚየር ሊግ ጋዜጠኞች ጋር ሳይሆን ከአውሮፓ ጋዜጠኞች ጋር ነው ቆይታ ያደረገው። በዩሮፓ ሊግ የቶተንሃም ሆትስፐርና የማንቸስተር ዩናይትድ የሮቡ ሳን ማሜስ የዩሮፓ ሊግ ፋይናል ጉዳይ ላይ ብዙ ዝርዝር መረጃዎችን ሩበን አሞሪም ሰጥቷል። በጣም ዝርዝር ጉዳዮች ላይ በፍጻሜው ላይ ስለሚደርሱ ተጫዋቾች፣ ከጉዳት ስለሚመለሱ ተጫዋቾች እንዲሁም ደግሞ ባለፉት 48 ሰዓት ላይ በሚዲያዎች እየተወሩ ስላሉት ስለ ትኬት ጉዳዮች፣ ስለ ሰራተኞች እና ቤተሰቦቻቸው ወደ ፋይናሉ ጨዋታ ክለቡ ይዟቸው አለመሄዱ እና ደግሞ እሱ ለአንዳንድ የስታፍ አባላቶቹና ቤተሰቦቹ ትኬት መቁረጡን ጥያቄዎች ቀርበውለት መመለስ ችሏል። ይህን ጨዋታ ካላሸነፈ ምን አይነት ከባድ ሁኔታ ውስጥ ሊገባ እንደሚችል እንዲሁም ደግሞ የቡድኑ ይሄን አጥብቆ እንዴት እንደሚፈልግ ጥያቄዎች ቀርበውለት ሲመልስ ነበርም። ዋንጫውን ማንሳት ነው የምትፈልግ ወይስ በሻምፒዮንስ ሊግ መሳተፍ ብሎ ደግሞ የመለሰው መልስ አለ። እሱንም አስቃኛቸዋለሁ። ጆዜ ሞሪኖ የዩሮፓ ሊግ ዋንጫ ለማንቸስተር ዩናይትድ ያበረከተ የመጀመሪያው አሰልጣኝ ነው። ከጆዜ ጋር በሰሞኑ ተወያይታቸዋል ወይም ደግሞ ተደዋውላችሁ ነበር ወይ ብለው ጥያቄ አንስተውለት ነበር። እሱንም አስቃኛቸዋለሁ። ሮብለታ በጣም ብስጭት ብሎ ስለ ፕሬሸር ሲናገር ነበር። የሚቀጥለው የውድድር ዓመት ምን አይነት ፕሬሸር ውስጥ ሊወድቁ እንደሚችሉ ማለት ነው። ዋንጫው ማያነሳ ከሆነ ችግሩ ምን ያህል ነው ብለው ጠይቆት ነበር። የችግሩን መጠንም ለማብራራት ሞክሯል። እነዚህን ጉዳዮች አናሳላቸዋለሁ። ለደጋፊዎች ማስተላለፍ የሚፈልገው መልእክት እንዳለ ጠይቆት የተናገረው ነገር አለው። እያንዳንዱን ጉዳይ አናሳላቸዋለሁ። ኢች ወርድ የሩበን አሞሪም ቃለ መጠይቅ ለእናንተ አደርሳለሁ። ብቻ እናንተ በጣም ረጅም ሰዓት የፈጀ ዝግጅት አድርገን ፕሬስ ኮንፈረንሶችን ስለምናዘጋጅ ሰብስክራይብ ማድረጋችሁ አይለይ። እንዲሁም ደግሞ ሐሳብ አስተያየታችሁን ጻፉልን። ስለሱ ፕሬስ ኮንፈረንስና ሐሳብና አስተያየት ጻፉልን። ላይክ አድርጋችሁ ቪዲዮ መጀመራችሁ አይረሳ። ይሄን ስለምታደርጉልኝ ከልብ አመሰግናለሁ። መልካም ቆይታ። የሩበን አሞሪም ፕሬስ ኮንፈረንስ የጀመረ ከቲም ኒውስ ነው። አንድ ጋዜጠኛ የዛሬው ልምምድን ለመመልከት ሞክሬ ነበር፣ አንዳንድ ተጫዋቾችን አላስተዋልኩም፣ አይደን ሄቭን፣ ሌኒየሮና ዴሊትን አልተመለከትኩምና ለፍጻሜ ጨዋታ ይደርሱም እንደ ብለው ጠይቆት ነበረ። እነሱ እንደሚደርሱና እንደማይደርሱ አላውቅም አለ ሩበን። እኛ እንሞክራለን፣ ምክንያቱም የመጨረሻ ጨዋታ ነው፣ የመጨረሻ ፍጥጫ ነው፣ የፍጻሜ ጨዋታ ነው። ሁሉም ተጫዋቾች እዛ መጫወት ይፈልጋሉ። አላውቅም ወደ ቼልሲ ጨዋታ እንደማይሄዱ ወይም እንደማይደርሱ ይሰማኛል፣ ለነገው ጨዋታ ማለት ነው። ነገር ግን ለፍጻሜው መገኘት እድል ያላቸው አንዳንድ ተጫዋቾች ይኖራሉ በማለት ነው እንግዲህ ስም ሳይጠቅስ ከሶስቱ አንዱ ሊኖሩ እንደሚችሉ መናገር ይቻላል። ስለ ዲያጎ ዳሎትም ነገርም ብለውት ነበረ። ዳሎ በጣም እየጣረ ነው አለ። በጣም ሪስክ ወስዶ እየጣረ ነው አለ። ራሱን በጣም ፑሽ ያደረገው ለፍጻሜው ለማድረስ አለ። ዳሎትን ከአደጋ መጣል አንፈልግም፣ ምክንያቱም አንድ ጉዳት ሌላ ጉዳት ሊያስከትልበት ይችላል፣ ወደ ትልቅ እና ወደ ማይወጣው ጉዳት ሊያመራበት ይችላል። በቡድናችሁ ውስጥ እንደዚህ አይነት ችግሮች ሊገጥሙን ይችላሉ፣ ደሞም ገጥመውን ያውቃሉ። ስለዚህ ማየት አለብን። ነገር ግን ውስብስብ ነገሩ ሳንገባ ጠንክሮ ሰርቶ መድረስ የሚችል ከሆነ እንጠቀምበታል፣ እሱን መመልከት ይኖርብናል ሲል ነው እንግዲህ መመልከት ይቻላል። ውርለታ ካንተ ጋር ከተገናኘን በኋላ አሉት ከባለፈው ጨዋታ በኋላ ማለት ነው በ24 ሰዓትና በ48 ሰዓት ውስጥ ብዙ ነገሮችን እየሰማን ነው። የዋንጫ ሴሌብሬሽን እንደማይኖራቸው ወይም ደግሞ ፕራይድ እንደማይኖራቸው በከተማ ውስጥ በክፍት ባስ እንደማዞሩ ሰምተናል። የፍጻሜ ጨዋታ ትኬት ዙሪያዎች፣ የሰራተኞች ቤተሰቦች ወይም ደግሞ የስታፍ ቤተሰቦች ወደ ፍጻሜ ጨዋታ ክለቡ ትኬት እንዳልቆረጠላቸውና አንተ እንደከፈልክላቸው እንደዚህ ነገሮች ሰምተናልና እስኪ በቡድን ውስጥ ያለው መንፈስ አጋራን ሲል ነው አንድ ጋዜጠኛ ጠይቀው። በጣም ኢንተረስቲንግ የሆነ ጥያቄ ይመስለኛል ከሰሞኑ ርዕስ አንጻር ማለት ነው። በቃ በዛ ልጀምርልህ አለ ሩበን አሞሪም በሰራተኞቹ ክፍያ ወይም በከፈልኩት ጉዳይ ላይ ማለት ሁኔታው በጣም ሲምፕል ነው አለ። ብዙ ነገሮች እንዳሉ ታውቃላችሁ። እዚህ ክለብ ውስጥ ሰዎች ከክለብ ውስጥ ተሰናብተዋል፣ ሰራተኞቹ ተለዋውጠዋል።
ክለቡ ውስጥ በጣም አስቸጋሪ ሁኔታ ውስጥ ነው ያለ። ስለዚህ መርዳት ባለብን ሁኔታ ውስጥ መርዳት አለብን። ስለ መፍትሄዎች ማሰብ አለብን። ስለ ፍጻሜ ጨዋታ ብዙዎች ሲያስቡ ነበረ። ስለዚህ መቅረት የለባቸውም። እዛ ደርሰው መስራት ስለሚገባቸው ነገሮችና ቤተሰቦቻቸው ጋር ስለሚያሳልፉት ነገሮች እያሰቡ ነበረ። ስለዚህ ቤተሰቦቻቸውን ትተው መሄድ የለባቸውም። መስራት የሚፈልጉት ነገር በትልቅ ሁኔታ ውስጥ እንዲሰሩ ስታፎቻችን፣ ቤተሰቦቻችን ይፈልጋሉ። ስለዚህ እሱን ነው ለማድረግ የጣር ነው። ክለቡን መርዳት ባለብን መርዳት አለብን ሲል ነው እንግዲህ የከፈለው ነገር በጣም ሲምፕል እንደሆነ ለመጥቀስ የሞከረው ሩበን አሞሪም በክለብ ውስጥ ያለው መንፈስ እስኪ ያጋራናል። እሁድ ዕለት በጣም ከባድ ነገር ስትነጋገር ነበር። ሁሉም ሰው ወደ አንድ አቅጣጫ መሄድ ያለበት እያልክ ስታወራ ነበረ። ስለ ስንብትም ስታወራ ነበር። ስለዚህ እስኪ አውራን ሲሉት ነበረ። የፍጻሜ ውድድር ከፊት ለፊታችን አለ። ነገር ግን በዚህ ሲዝን በሁሉም ሰው ላይ በጣም በጣም ከባድ ነገር እንደሆነ መረዳት ትችላላችሁ። ውጤቶቹ የሰራተኞቹ ለውጥ፣ የክለቡን አመራሮች ለውጥ ነው ለማለት ፈለገና በክለቡ ስለተሰናበቱ ሰራተኞች ነው የሰራተኞች ለውጥ እያለ በተደጋጋሚ የሚያነሳው። በክለባችን ውስጥ ምን እንዳለ ማየት ትችላለን። የውድድር ዘመኑ ወቅት አጫወታችን ደግሞ እየቀየርን ነው፣ ወይም ደግሞ ማንቸስተር ዩናይትድ ሲጫወትበት ከነበረው የጨዋታ መንገድ ወጥተናል። በፕሪሚየር ሊግ ውስጥ ብዙ መጥፎ ውጤቶች ነበሩ። ስለዚህ በዚህ ወቅት በጣም ኢንቫይሮንመንታችን በጣም ከባድ ነው። ያን ዋስትና ሰጣለሁ። ግን ለፋይናል ስንዘጋጅ ከሰሞኑ የነበሩብን የሜዳችን ጨዋታዎች እና ደግሞ ከሰሞኑ የምሰማቸው ዜናዎች ተጽዕኖ እንደማያሳድሩብን ሁሉም ሰው ለፍጻሜው ለመዘጋጀት በትልቁ ተነስቷል። ግን ደግሞ ይሄ ነገር አይቀይረውም። የውድድር ዘመናችን በጣም አስቸጋሪ መሆኑን አይቀይረውም። ግን የፋይናል ዝግጅታችን ላይ የኢንቫይሮንመንቱ የሰሞኑ ኢንቫይሮንመንት ብዙም ለውጥ አይፈጥርም ሲል ነው እንግዲህ ለመናገር የሞከሩ። ውጤቱ በዚህ ከቀጠለ ምናልባትም ስራውትን ሊያጡ እንደሚችሉ እሁድ ዕለት ነግረውናል። እዚህ ስራ ስለመልቀቅ ወይም ደግሞ የመሰናበት ስጋት እንዳለበት ወይም ደግሞ እየተጨነክ ነው ሲል አንድ ጋዜጠኛ ጠይቆታልና እሁድ ዕለት ከፕሬስ ኮንፈረንስ ፖስት ማች ፕሬስ ኮንፈረንሱን አላስቃኘዋችሁም ከጨዋታው በኋላ የነበረውና ውጤቱ በዚህ የሚቀጥል ከሆነ የሚቀጥለው ውድድር ዓመት በጣም መጥፎ እንደሆነ ሲናገር ሩበን አሞሪም ሲናገር ነበርና ስለዚህ ነው ደጋግሞ የሚጠይቁት። እኔ የምለው እዚህ ከደረሱ ጊዜ ጀምሮ ስለ መመዘኛዎቹ ነው ማወራው። ስለ ክለቡ ስታንዳርድ ነው ያወራዋችሁ የምገኙ። ውጤት ሲገኝ ውጤት ሲጣጣ እየተመለከታችሁ ነው አለ። በፕሪሚየር ሊግ ውስጥ ምንም ነገር ማድረግ አልቻልንም አለ። ስለዚህ ኃላፊነቱን መውሰድ አለብን አለ። ምንም ማድረግ እንዳለብኝ ግልጽ ሀሳብ አለኝ። የቡድኑን ችግሮች ተረድቻለሁ። ስለዚህ ለማቆም በጣም እየጣርን ነው። ሩቅ ከሆነ ግን ነገሮችን ለማቆም ችግሮች እየተባባሱ ይመጣሉ አለ። እኔ የምናገረው ነገር ማከናወን ስላለብን ጉዳይ ነው። ለወደፊቱ ምን ሊለወጥ እንደሚችል አላውቅም ማለት ከጨዋታው በኋላ የነበረን ስሜት ነው የገለጽኩላችኋል። ውጤቶች እንደዚህ የሚቀጥሉ ከሆነ የሚቀጥሉ ዓመት ይሄን ማናሻሽል ከሆነ በጣም ከባድ እንደሆነ የነገርኳችኋል። ግን ደግሞ ያ ከጨዋታው በኋላ የነበረ ስሜት ነው፣ ግን አልተውኩትም። አሁንም ያ ስሜት አለኝ ሲል ነው እንግዲህ መናገር የቻለው። ሩበን ደግሞ ሲቀጥል በእርሶ በግል የበለጠ አስፈላጊ ሆነው አሉ። በጣም ኢንተረስቲንግ ኮስችን ነው ይሄኛው፣ በደንብ አዳምጡኝ። ዋንጫውን ማንሳት ነው ወይስ ሻምፒዮንስ ሊግ መግባት ነው ለአንተ በጣም አስፈላጊው ነገር አለ። እንግዲህ ዋንጫውን ካነሳ ሻምፒዮንስ ሊግ ይፈልጋል፣ ግን በጣም ኢንተረስት የሚያደርግ ጉዳይ ዋንጫ ካፕ ማንሳት ነው ወይስ ደግሞ ወደ ሻምፒዮንስ ሊግ መሳተፍ ነው ሲል ጠየቀው። ለኔ በግል ሻምፒዮንስ ሊግ መሳተፍ ነው አለ። ዋንጫው ለዚህ ክለብ በጣም አስፈላጊው ነገር አይደለም ብዬ አስባለሁ አለ። ወይ ነው በቂው አይደለም ለዚህ ክለብ አለ። የሚቀጥለው ውድድር ዓመትን ለማዘጋጀት በሻምፒዮንስ ሊግ ልንሆን ይገባል አለ። ኤሮፓ ሊግ ነው አለ። በቂ አይደለም ለዚህ ክለብ ታሪክ። ይህ በጥቂት ዓመታት ውስጥ ከፍተኛ ደረጃ ላይ እንድንወጣ የሚረዳን ሻምፒዮንስ ሊግ ውስጥ ስንገኝ ነው አለ። ሻምፒዮንስ ሊግ ነው ሲል ነው የጠቀሰው። ሻምፒዮንስ ሊግ አለ። ስለዚህ ለኔ ዋንጫው በቂ አይደለም፣ ሻምፒዮንስ ሊግ መግባታችን ነው ሲል ነው ያነሳና የአውሮፓ ሊግ ተሳታፊ ሆኖ የአውሮፓ ሊግ ዋንጫን አንስቶ ሻምፒዮንስ ሊግ ማይሳተፍ ቢሆን ኖሮ ዋንጫው ያን ያህል ትልቅ እንዳልሆነ እንደሚናገር የሚያሳይ ይመስለኛልና ወደ ሻምፒዮንስ ሊግ መግባት እንዴት እንደፈለገው የሚያሳይ ነው። ግን ከዚህ አንጻር አንድ ጋዜጠኛ በጣም ወሳኝ ጥያቄ ጠይቆታል። ወደ ኋላ አካባቢ አነሳላችኋለሁ። በተጫዋቾች በአውሮፓ ሊግና በፕሪሚየር ሊጉ ላይ ያለው አካላዊነት ወይም ደግሞ ፊዚካሊቲ መቋቋም እንደከበዳቸው ደጋግመህ ስትናገር ነበር። አሁን የምትገጥሙት ደግሞ አውዱ ቢለይም ኮንቴክስቱ ቢለይም የፕሪሚየር ሊግ ቡድን ነው። በምን አይነት ፈተና ውስጥ ነው የምትወድቁት ሲል ነው የጠየቀውና አዎ በጣም የተለየ ጨዋታ መጫወት አለብን አለ። ከሪያል ሶሲዳድ ጋር፣ ከሊዮን ጋር፣ ከቢልባኦ ጋር መጫወት ተመሳሳይ አይደለም ከስፐርስ ጋር እንደመጫወት አለ። ግን እየተዘጋጀን ነው አለ። የመጨረሻ ጨዋታ ነው አለ። የመጨረሻ ኮንቴክስቱ በደንብ ይለያል። ዋንጫውን ስንገባ እንመለከተዋለን። ተጫዋቾች እየተጫወቱ ዋንጫውን ያዩታል። ኤሪክ ቲናግ እዚህ ቦታ ላይ በጣም መጥፎ ዓመታትን አሳልፈዋል አለ በክለቡ። ግን የዋንጫ ጨዋታዎችና ዋንጫውን እያየ ሲጫወት ቡድኑ ምን ያህል ሪያክት እንዲያደርግ ተመልክታችኋል አለ። የኤፍኤ ካፕና የካርሊንግ ካፕ ዋንጫዎችን ለፍጻሜ ደርሶ እንዴት እንዳነሳቸው ለማንሳት እየጠቀሰውና ዋንጫውን እያየን ስንጫወት እንዴት ሪያክት ማድረግ እንዳለብን እናውቃለን አለ እና ኮንቴክስቱ ይለያያል። ከሶሲዳድ ከሊዮን ከቢልባኦ ጋር በተጫወትንበት መንገድ ባንጫወትም ግን ደግሞ
የዋንጫ ጨዋታ ነውና የፕሪሚየር ሊግ ቡድን ብንገጥም ኮንቴክስቱ ይለያል፣ ምን ሰጠው ምላሽ ይለያል ሲል ነው እንግዲህ መናገር ይቻላል። ይሄን መልሱን በደንብ ወድጄዋለሁ። ሌላ ማንሳት ይቻላል ከቀናት በፊት ስትሸነፍ በሜዳ በጣም ተበሳጭተ ነበር አሉ አንድ ጋዜጠኛ። እሱን ጠይቆታል። ቅድም ከላይ ሰምታችሁኛል። ይሄ ደገመው አንድ ጋዜጠኛ በጣም ተበሳጭተ ነበር አለና ጨዋታዎችን እየተሸነፍክ ነው ግን ትልቁ ጨዋታ ከፊት ለፊት ያለ ያን ያህል መበሳጨት አለበት ወይ? ትልቁ በዚህ ውድድር ዓመት የምትፈልገው ትልቁ ጨዋታ ከፊት ለፊት ነው ያለ። በየሳምንቱ የምታደርጋቸውን የፕሪሚየር ሊግ ጨዋታዎች መሸነፍ ያን ያህል ያበሳጭ ይገባል ወይ ብሎ ጠይቆት ነበረ። በጣም የሚገርም መልስ ነው እዚህ ጋር መመለስ ይቻላል። አድማጮቻችን ከዚህ የበለጠ ጥልቅ ነው አውዱ፣ ኮንቴክስቱን ተረድታችሁት ከሆነ አለ እዚህ ያለ ነው እያንዳንዱ ጨዋታ ልናሸንፍ ነው። እዚህ ያለሁት የተቀጠርኩት እያንዳንዱ ጨዋታ ላሸንፍ ነው። እየለመር ነው ያለ ይመስላል መሸነፍን አለ በየሳምንቱ እንዲህ ማለት ካለብኝ ማለት አለብኝ። በጣም ከባድ ሆነ ሲቹዌሽን ውስጥ እንዳለን መናገር ካለብኝ አጽንኦት ሰጥቼ መናገር አለብኝ። ደካማ እንደሆነ መናገር ካለብኝ ደካማ መሆናችን መናገር አለብኝ። የክለቡ አስተዳዳሪ ነኝ ወይ ነው የክለቡ ማናጀርስ ነኝ። ስለዚህ ኃላፊነቱን መውሰድ አለብኝ አለ። እንኳን የፕሪሚየር ሊግ ጨዋታ የፕሪሲዝን ጨዋታ እንኳን ቢሆን ለዚህ ክለብ መሸነፍ ሪዝነብል አይደለም፣ ምክንያታዊ አይደለም ሲል ነው መናገር ይቻላል። እንኳን የሆነ ፍጻሜ ጨዋታ አለብን ብለን አይደለም ቅድመ ዝግጅት የቅድመ ውድድር ጨዋታን እንኳን መሸነፍ ለዚህ ክለብ አስፈላጊ አይደለም ሲል ነው እንግዲህ መናገር ይቻላል። ጆዜ ሞሪኖ ከማንቸስተር ዩናይትድ ጋር የአውሮፓ ሊግን የመጀመሪያ ዋንጫ ማንሳት የቻለ አሰልጣኝ ነው። የእሱን ታሪክ መድገም ትፈልጋለህ? እሱንስ አናግረህ ታውቃለህ በዚህ ጉዳይ ላይ ብለው ጠይቀውት ነበረ። በፍጹም ነው ያለ። የፍጻሜ ጨዋታ ላይ ነው የምንገኘው። እሱ ደግሞ ከፌነርባቼ ጋር በጣም ትልቅ ስራ አለው። ከሱ ጋር አልተነጋገርኩም። ለደጋፊዎቹ አንድ ነገር ለመስጠት አንድ ነገር ማሸነፍ እንዳለብኝ ያውቃለሁ። በጆዜ ሞሪኖ ወይም ደግሞ በሌላ አሰልጣኝ መንገድ መሄድ አይጠበቅብንም። አስፈላጊው ነገር ከፊት ለፊታችን ዋንጫ አለ፣ እሱን ማንሳት አለብን። ዋንጫው የሚሰጠን በረከት አለ፣ እሱን ማድረግ አለብን። በፍጥነት ወደ ከፍተኛ ደረጃ ለመድረስ የሚረዳን ነገር ዋንጫው ማንሳት ነው። ስለዚህ አስፈላጊው ነገር እሱ ነው ሲል ነው እንግዲህ መጥቀስ የቻለ። ከዛ በኋላ አንድ ጋዜጠኛ ኢንተረስቲንግ የሆነ ጥያቄ ጠይቀው፣ ከሁሉም ጥያቄዎች በጣም አስፈላጊው ጥያቄ ማለት ነው በሻምፒዮንስ ሊግ መጫወት በጣም ትልቅ ነገር እንደሚሰጣችሁ፣ ለዚህ ክለብ በሻምፒዮንስ ሊግ መገኘት በጣም አስፈላጊ እንደሆነ፣ ለዝውውሮቹ ለክለቡ ፋይናንሻል ጉዳይ በጣም አስፈላጊ እንደሆነ ደጋግመ ነግረህናል አለ። እኔ ግን ከዚህ አንጻር ልመልከተዋል፣ ከክለቡ ስልጠና አንጻር፣ ከአንተ ትሬኒንግ አንጻር በዚህ ውድድር ዓመት ጨዋታ ከጨዋታ እንደተደራረበብህ በደንብ ስትነግረን ነበር አለ። ስለዚህ የክለቡን ታሪክ እንርሰው፣ ሻምፒዮንስ ሊግ የሚሰጣችሁን ነገር እንርሰውና በሻምፒዮንስ ሊግ ማትሳተፍ ከሆነ በሚቀጥለው የውድድር ዓመት የፕሪሚየር ሊግ ዝግጅት ብቻ የምታዘጋጅ። ስለዚህ ለተጫዋቾቹ አድሬስ ማድረግ የምትፈልገውን የልምምድ ጊዜ ማግኘት ይችላል። ከዛ አንጻር ይጠቅማል ብለህ ታስባለህ ወይ ብሎ ጠይቀው። ይህን ስሜት በደንብ ተረድቼዋለሁ አለ። በደንብ ግልጽ ነው አለ። ይህን ስሜት በደንብ ነው ምረዷል። ከቡድኑ ጋር ተጨማሪ ጊዜ በደንብ ነው የሚያስፈልገን አለ። ቦካሪንግተን ከተጫዋቾች ጋር በተደጋጋሚ መገናኘት አለብናል። ብዙ ነገሮች ጨዋታዎችን ሳናስብ ልምምዶችን ማከናወን አለብን። ከዛም ቡድን ምን አይነት ሆኖ ውስጥ እንዳለ ምን አይነት ፖቴንሻል እንዳለ መረዳት አለብን። ጨዋታዎችን ሳታስብ ልምምድ ስታረግ አለ ሁሉም ነገሮች መልካም አይሆንም አለ እና በሚቀጥለው ውድድር ዓመት ተፎካካሪ መሆን እንፈልጋለን፣ ግን ደግሞ ይሄኛው ዋንጫን በደንብ ያስፈልገናል አለ። ምን ማድረግ እንዳለብን አናቅም አለ፣ ግን ነገሮችን አዳፕት ማድረግን መልመድ ያለብን ይመስለናል አለ። ካለ ሻምፒዮንስ ሊግ ካለ ሚድዊክ ጨዋታዎች የቡድኑ ብናዘጋጅ በጣም መልካም ነው አለ። ግን ደግሞ ዋንጫው በጣም ያስፈልገናል ሲል ነው መናገር ይቻላል። ሮብ ጨዋታው ማሸነፍ እንደሚፈልጉ ግልጽ ነው አለ። ካላደረጉት ወደ ቀጣይ ውድድር ዘመን ላይ ከደረሱ ወይ ደግሞ ዋንጫውን ሳያነሱ በሚቀጥለው ውድድር ዓመት የሚመጡ በጣም መጥፎ ነው ብለው ያስባሉ። ያን ያህል እንደምናስበውኛ መጥፎ ነው ብለው ያስባሉ አለ። እንደምታስበው አይደለም ማለት ከዛ የከፋ በጣም መጥፎ ይሆናል ነው ያለው። በጣም መጥፎ ሊሆን ይችላል ሲለው በጣም መጥፎ ይሆናል ነው ያለው። ያንን ማሰብ አልፈልግም። የደጋፊዎችን ትግስት ተመልከት። ካላሸነፍን በሚቀጥለው ዓመት በጣም መጥፎ ነገር ውስጥ እንገባለን አለ። ገደብ ይኖረዋል አለ። የደጋፊዎቹም ስሜት ገደብ ይኖረዋል አለ። ሁሉም ነገር ለመቀጠል ፍጹም መሆን አለብን። ለፍጻሜው ጨዋታ የተሻለውን ነገር ሁሉ ማድረግ አለብን። ያን ማናረግ ከሆነ ነገሮች ሁሉ ከባድ ይሆናሉ አለ። ከዛ ዘው ላይ አንድ ጋዜጠኛ አከታትሉ ስለዚህ የሚቀጥለው የውድድር ዓመት ዋንጫው ማታሳካ ከሆነ ጫና ይኖርባል ወይም ጫናው ይጨምራል አለ። በእርግጠኝነት አለ። ኦፍ ኮርስ ነው ያለው። ካላሸነፍን ያ ግልጽ ነው አለ። ነገር ግን አሁን ሁኛ አልጨነቅም ለዛ ጉዳይ። የሚቀጥለው የውድድር ዓመት ላይ ጫና ይኖርብኛል ብዬ አልጨነቅም አለ። ስለ ደጋፊዎቹ ትግስት ብዙ ጊዜ ተናግረሃል አለ። ከደጋፊዎች ጋር ያለው ግንኙነት ምን ያህል አስፈላጊ ነው ብለህ ታስባለህ? አሁን ማሸነፋችሁ እና ዋንጫው ማንሳታችሁ በፊት ለደጋፊዎቹ የምትልከው መልእክት አለ ለፍጻሜ ጨዋታ ላይ አለው። መልእክት ለነሱ ነው መላክ በጣም ከባድ ነው አለ።
ምክንያቱም በእያንዳንዱ እሁድ እዚህ ናቸው። ያን ተመልክተህ ታውቃለህ አለው ጋዜጠኛውን። በእያንዳንዱ እሁድ እዚህ ናቸው፣ ሁልጊዜም እኛን ይደግፉናል አለ። ብዙ ጨዋታዎችን ተሸንፈናል፣ ወደ 9 ጨዋታዎችን ይመስለኛል ተሸንፈናል። ሁልጊዜም ግን እነሱ እዚህ ናቸዋል። የአሰልጣኝ ስታፎች ይደግፋሉ፣ ተጫዋቾችን ይደግፋሉ አለ። ስለዚህ ለነሱ የተለየ የምንልከው መልእክት የለም። ምን ማድረግ እንዳለባቸው ያውቃሉ አለ። እነሱ ሁልጊዜም በየሳምንቱ እያረጉት ነው። እኛንን ለነሱ መስጠት የሚገባንን ነገር እየሰጠናቸው ያልሆነ። ስለዚህ የምናስተላልፈው መልእክት አይኖርም። ከነሱ ጋር ያለን ግንኙነት ግን በጣም በጣም አስፈላጊ ነው። ስናሸንፍ ደግሞ የበለጠ ከነሱ ጋር ያለን ግንኙነት እየዳበረ ይመጣል ሲል ነው እንግዲህ መጥቀስ ይቻላል። ከዛ አከታትሎ ስለ ደጋፊዎች አንድ ጋዜጠኛ ጠየቀው። በደጋፊዎቹ ላይ ብቻ ለርሶ በጣም ማራኪ ደጋፊዎች ለርሶ ብቻ በጣም ማራኪ ዘፈን አላቸው አለ። ባለፈው ጊዜ ይህን ዘፈን ሲዘፍኑ ሰምተናል አለ። ዋንጫው የምታነሳው ከሆነ አብራችሁ ትዘፍናለህ ሲል ጠየቀው። በፍጹም እሱን አላደርግም አለ። ለነሱ ይህ ብቻ በቂ አይደለም አለ። ስሜቱ ጥሩ ይሆናል ከነሱ ጋር ደስታን ብገልጽ፣ ምክንያቱም ለዚህ ክለብ የሆነ ነገር እንደረዳው ይሰማኛል። የሆነ ነገር ለማሸነፍ እየሞከርኩ እንደሆነ ይሰማኛል። ለደጋፊዎቹ መልስ መስጠት በጣም ጥሩ ስሜት እንደሆነ እገነዘባለሁ አለ። ግን ዘፈን ለመዝፈን ማረጋገጥ አለብናል። ይሄ በቂ አይደለም፣ ይሄ ዋንጫ በቂ አይደለም። በጣም ጥሩ እንደሆነ እና ዘፈን የመዝፈን መብት እንዳለን ማረጋገጥ አለብን ተጨማሪ ዋንጫዎችን በመስጠት ሲል በጣም ትሁት የሆነ መልሱን እዚህ ጋር መመለስ ይችላል። የፍጻሜ ጨዋታዎችን ልምድ ይጠይቃል። አንተ ደግሞ በፖርቹጋል ሊግ 3 የፍጻሜ ጨዋታዎችን አድርገህ 3ቱን ማሸነፍ ይችላልና ያን ነገር ለቡድን ትጠቀምበታለህ ሲል ጠየቀው። በጣም ቀላል ነገር ነው አለ። በተመሳሳይ መንገድ መዘጋጀት አለብህ። ለዝርዝር ጉዳዮች ዲቴይልስ መዘጋጀት አለብህ። ነገሮችን ሳታበዛ ለተጫዋቾች መልእክቶችን መስጠት አለብህ። ጨዋታዎችን በተመሳሳይ መንገድ በየሳምንቱ ከምታደርጋቸው ጋር መዘጋጀት አለብህ። ከዛ በኋላ ዋንጫውን ነው የምታሳያቸው አለ። ብቸኛው መንገድ እሱ ነው ሲል ነው እንግዲህ መናገር የቻለው። በቡድን ብቻ በአንፊልድ በኤምሬትስ በጣም ጥሩ ውጤቶችን ይዞ መጥቷል። ባክ ቱ ባክ ከሲቲ ጋር በጣም ጥሩ ነው አለ። ለፍጻሜ ጨዋታ ከትልቅ ጨዋታዎች ጋር መልካም መሆን ይረዳል አለ። ተጫዋቾቻችን ጉዳይ ይመስለኛል አለ። ልምድ ያላቸው ተጫዋቾቻችን ናቸው አለ እና ትልልቅ ጨዋታ ላይ ምን ማድረግ እንዳለባቸው ያውቃሉ። እሱ ይረዳን ይመስለኛል። ለፍጻሜም ልምድ ስላላቸው ተጫዋቾቻችን ያ ይረዳናል ሲል ነው እንግዲህ መናገር የቻለው። ከዛ የመጨረሻ ጥያቄ አንድ ጋዜጠኛ በተጫዋችነት ጊዜ የአውሮፓ ሊግን ዋንጫ ማንሳት አልቻልክም ወይም ደግሞ ራንስ አፕ ነው ሁለተኛው ነበር ያጠናቀቀው። ያ ነገር አሁን ይረዳል ለተጫዋቾች የሆነ ነገር ለመናገር ሲል ነው የጠየቀው። አይ በተጫዋችነትና በአሰልጣኝነት ውስጥ ያለው ነገር ውስጥ የተለያየ ነው አለ። ሁልጊዜም ሁለተኛ መሆን ምንም ትርጉም የለውም አለ። ምንም ትርጉም የለውም። ፍጻሜውን ማታሸንፍ ከሆነ ደካማ ነህ አለ። ያ የመጣበት መንገድ ሁሉ በጣም በጣም ደባሪና ምንም ነው አለ። ምንም ነው ያለ። ከዛም ምን ገለጸ መሰላችሁ? በፍጻሜ ጨዋታ መሸነፍ ህመሙ የበለጠ ከባድ ይሆናል። ቀድመ ከምትሸነፈው በጣም ከባድ ነውና ለተጫዋቾቹ ማሸነፍ በጣም አስፈላጊ ነው። ሁለተኛ መሆንም በልምድ ውስጥ የሚሰጥ ምንም ነገር የለም። ስለዚህ ተጫዋቾች ማሸነፍ አለባቸው። የመጣንበት የአውሮፓ ሊግ መንገድ ጆርኒ ሁሉ በዜሮ ነው የሚባዛው ዋንጫውን ካላሸነፍን አለ። ደግሞም ህመሙም ከባድ ነው የሚሆናል። ስለዚህ ጨዋታውን ማሸነፍ በጣም አስፈላጊ ሲል ነው ሩበን አሞሪም ማንሳት የቻለው። ኢች ወርድ የሩበን አሞሪም ፕሬስ ኮንፈረንስ ከፋይናሉ በፊት አስቃኘናቸው። አድማጮቻችን አብራችሁን ስለነበራችሁ ከልብ አመሰግናለሁ። መልካም ቀን ይሁንላችሁ።